ሳይጠበቅ ሳይነገር የአየር ጥቃት ሲሪኖች ይጮኻሉ። ስልኮች ዝም ይላሉ። አየር መንገዶች ይዘጋሉ። የዓለም መሪዎች በደቂቃዎች ውስጥ እንደገና አይታዩም። ከተራሮች በታች፣ ከደኖች በታች፣ ከበረዶ ውስጥ ተቀርጽሰው የተሰሩ ትልቅ የብረት በሮች በአንድ ጊዜ ይዘጋሉ። በመሬት በታች ጄኔሬተሮች ይጮኻሉ። ከላይ ጸጥታ። ነገር ግን ጥያቄው ይህ ነው። አንድ ቀን ኒውክሌር ጥቃት ቢጀመር ማን ይድናል? ማን ይቀራል? በዚያ ቅጽበት ከላይ ያለው ዓለም መኖር ያቆማል። በዚያ ቅጽበት መትረፍህ በአንድ ነጠላ ጥያቄ ላይ የተመሰረተ ነው። ስምህ በዝርዝር ውስጥ ነበር። ከእግራችን በታች በተራሮች ውስጥ ተደብቀውና በምድረ በዳ ተቀብረው ለዓለም ፍጻሜ የተገነቡ ከተሞች አሉ። እነሱ ለኃይለኞች የተሰሩ የመጠለያ ስፍራዎች ናቸው። ነገር ግን የወታደራዊ ስትራቴጂስቶችን እንቅልፍ የሚነሳው ጥያቄ ይህ ነው። ቦምቦቹ በእርግጥ ቢፈነዱ መትረፍ ይፈልጋሉ ወይስ እነዚህ በዓለም ላይ እጅግ ውድ የሆኑ መቃብሮች ናቸው? ለአስርት ዓመታት ዓለም በጥላ ስር ኖራለች። በማንኛውም ቅጽበት ሰማይ ሊቃጠል ይችላል የሚል ሐሳብ። መንግስታት ቀዝቃዛውን ጦርነት ለማሸነፍ ሚሳኤል ብቻ እንደማይበቃ ሲገነዘቡ የወደፊት ሕይወት ሊኖራቸው ይገባ ነበር። ስለዚህ ቆፈሩ። ተራሮችን በማስፈንጠርና የምድር ውስጥ ባቡር ጣቢያዎችን አጠናከሩ። መቅደሶችን ገነቡ። አንዳንዶቹ ባንከሮች ከከተማ በታች 4 ፎቅ ይወርዳሉ። አንዳንዶቹም ለ6 ወራት ሰዎችን ያኖራሉ። አንዳንዶቹ የዓለም መሪዎችን ብቻ ለማዳን ተገንብተዋል። አንዱ ደግሞ የሰው ልጅን ዘር እስከ መጨረሻ ለመጠበቅ ተሰርቷል። ታዲያ ማን ይድናል? ማን ደግሞ ከላይ ቀርቶ እሳቱን ለመጋፈጥ ይቀራል? መቁጠር እንጀምር። ዛሬ በሚስጥር የተያዙትን 8 አስገራሚ የኒውክሌር ምሽጎችን እናያለን። ለመሆኑ ዓለም ብትጠፋ እነማን ይተርፋሉ? የትስ ይደበቃሉ? የካናዳ የምድር ውስጥ ምስጢራዊ ከተማ ዘዲፌንበርግ ኦንታሪዮ ካናዳ። ከኦታዋ ከተማ በስተ ምዕራብ 30 ኪሎ ሜትር ርቀት ላይ ካርፕ በምትባል መንደር ውስጥ በየቀኑ ሺዎች የሚቆጠሩ ሰዎች ያለማወቅ የሚያልፍባት አንድ ነገር አለ። በ1959 የተጀመረው ይህ ፕሮጀክት ኮድ ስሙ ፕሮጀክት ኢዝ ተብሎ ይጠራ ነበር። በወቅቱ የካናዳ ጠቅላይ ሚኒስትር የነበሩት ጆን ዴፊንቤከር የሶቪየት ኅብረት ኒውክሌር ጥቃት ቢሰነዘር መንግስት መውደቅ የለበትም በማለት አሰቡ። ስለዚህ ይህን ግዙፍ የመሬት ውስጥ ከተማ እንዲገነባ አዘዙ። ከመሬት በታች 75 ጫማ ላይ የሚገኘው ይህ ምሽግ ከ100,000 ካሬ ጫማ በላይ ስፋት ያለው ሲሆን ለመገንባት 32,000 ቶን ኮንክሪትና 5,000 ቶን ብረት ፈጅቷል። ከ1.8 ኪሎ ሜትር ርቀት ላይ እስከ 5 ሜጋቶን የሚደርስ የኒውክሌር ፍንዳታ መቋቋም የሚችል ነው። ይህ ምሽግ 535 የመንግስትና ወታደራዊ ኃላፊዎችን ለ30 ቀናት ማስተናገድ ይችላል። ውስጡ የጠቅላይ ሚኒስትሩ ማረፊያ፣ የሲቢሲ የአደጋ ጊዜ ስርጭት ስቱዲዮና በጣም አስፈሪው ነገር የካናዳ ማዕከላዊ ባንክ የወርቅ ክምችት የሚቀመጥበት ክፍል ነበረው። 725 ቶን ወርቅ መያዝ የሚችል ሲሆን በሩም 12 ቶን ይመዝናል። ዛሬ ይህ ምሽግ ሙዚየም ነው። ከ1994 ከወታደራዊ አገልግሎት ውጪ ሆነ። ምናልባት የዚህ ምሽግ እጅግ አስደናቂ ታሪክ ይህ ነው። ዓለምን ለማዳን የተሰራው ምሽግ ዛሬ ዓለምን ለማስታወስ ያገለግላል። የቢሊዮነሮች የምድር ውስጥ ከተማ ቼክ ሪፐብሊክ። በቼክ ሪፐብሊክ መሃል ከፕራግ ከተማ አቅራቢያ ባለ ገጠራማ ሸለቆ ውስጥ ከላይ ሆነ ስትመለከተው ምንም የማይመስል ቦታ አለ። ጥቂት ዛፎች፣ የሚንከራተት ወንዝ፣ የተራራማ መሬት። ነገር ግን ከመሬት በታች 20 ሜትሮች ላይ በዓለም ላይ ትልቁ የቢሊዮነሮች መጠለያ ተደብቋል። ይህ ምሽግ 323,000 ካሬ ጫማ ስፋት አለው። ከላይ ያለው የመሬት ገጽታ 30,000 ካሬ ጫማ የሚሸፈን መጠነኛ መኖሪያ ቤት ሲሆን ከዚህ በታች ደግሞ 77,000 ካሬ ጫማ የሚሸፈን ባለ 2 ፎቅ ምሽግ ይገኛል። ከላይ ካለው ቤት ወደ ታችኛው ምሽግ የሚወርድ ሚስጥራዊ መተላለፊያ አለ። ውስጡ ግን ምን ይመስላል? አንድ ትልቅ የ6750 ካሬ ጫማ አፓርትመንትና 6 የ1720 ካሬ ጫማ አፓርትመንቶች አሉት። እያንዳንዱ ክፍል የራሱ የሆነ መውጫ በሮች አሉት። የልጆች መኝታ ክፍሎች፣ ጃኩዚ ያለባቸው መታጠቢያ ቤቶች፣ ሲኒማ፣ የጨዋታ ክፍል፣ ገንዳ፣ ጂምናዚየም፣ ስፓና ባር ይገኙበታል። እናም አንድ የመሬት ውስጥ የአትክልት ስፍራ አለ። አዎ፣ ከመሬት በታች
ሙሉ በሙሉ ሰው ሰራሽ በሆነ የፀሐይ ብርሃን የሚበራ። ለምን? ምክንያቱም ዓመታትን ከመሬት በታች ማሳለፍ የሰውን ልጅ ስነ ልቦና ስለሚነካው። የደህንነት ዝግጅቱ እንደ ጄምስ ቦንድ ፊልም ያህል ነው። ለመግባት የጣት አሻራ ማወቂያ፣ የአይን አይሪስ ስካነር እናም የላቀ የቪዲዮ ክትትል ያስፈልጋል። የራሱ የሆነ የግል ኮሚኒኬሽን ኔትወርክ አለው። እናም በጣም አስፈላጊው ነገር የራሱ የሆነ የግል የወርቅ ክምችት ክፍል አለው። ሀብቶን ከዓለም ፍጻሜ ማዳን ከፈለጉ እዚህ ላይ ማስቀመጥ ይችላሉ። ምን ያህል ጊዜ መትረፍ ይቻላል? አምራቾች እንደሚሉት እስከ 10 ዓመታት ድረስ ሙሉ በሙሉ ራሱን ችሎ መኖር ይችላል። ከፍተኛ መጠን ያለው የማይበላሽ ምግብና ውሃ፣ የውሃ ማጣሪያ መሳሪያዎች፣ የሕክምና ቁሳቁሶች፣ የቀዶ ጥገና ተቋማትና ከውጭው ዓለም ጋር የሚያገናኙ የኮሚኒኬሽን ኔትወርኮች አሉት። እናም አንድ ጥያቄ ቀርቷል። ዓለም ብትጠፋ እነዚህ ቢሊዮነሮች ከመሬት በታች ሆነው ምን ያህል ጊዜ መትረፍ ይችላሉ? ሲኒማ፣ ገንዳ፣ ስፓ ቢኖራቸውም ከላይ ያለው ዓለም ጠፍቶ መኖር ማለት ምን ማለት ነው? አራተኛ የምድር ውስጥ አውሮፕላን ማረፊያ ዘልያቫ አየር ኃይል ቤዝ ወይንም ክሮኤሽያ ወይንም ቦስኒያ ድንበር። በክሮኤሽያና ቦስኒያ ድንበር ላይ ጎላ ፕሎሼቪካ በምትባል ተራራ ውስጥ አንድ ግዙፍ የሙት መንፈስ ተረት ተደብቋል። ኮድ ስሙ ኦብጀክት 505 ወይንም ኦብጄካት 505 የተባለው ይህ ምሽግ በአውሮፓ ከነበሩት እጅግ ትላልቅ ወታደራዊ ኮምፕሌክሶች አንዱ ነበር። በባልካን ተራሮች ውስጥ ወደ ተቀበረውና ምናልባትም በአውሮፓ ውስጥ እጅግ ውድና ምስጢራዊ ወደ ነበረው ወታደራዊ ምሽግ እንጓዛለን። ይህ የዩጎዝላቪያ ከፍተኛ ምስጢር የነበረው የዤልጃቫ አየር ጣቢያ ነው። ይህ ምሽግ ተራራው ውስጥ የተቆፈሩ 3.5 ኪሎ ሜትር ርዝመት ያላቸው ዋሻዎች አሉት። በውስጡም ሙሉ የአውሮፕላን ማረፊያ፣ 80 የሚሆኑ የሚግ 21 ተዋጊ አውሮፕላኖችና 1000 ወታደሮች ለ30 ቀናት ያለምንም እርዳታ እንዲኖሩ የሚያስችል ምግብና ነዳጅ ይይዛል። ውስጡ ግን አውሮፕላኖች ብቻ አልነበሩም። ይህ ምሽግ ራሱን የቻለ ከተማ ነበር። 1000 ሰራተኞችን ማስተናገድ የሚችል ሲሆን የራሱ የኃይል ማመንጫ፣ የውሃ አቅርቦት፣ የአየር ማናፈሻ ሲስተምና ከ370 ማይል በላይ ርቀት መለየት የሚችል የብሪታንያ ራዳር ሲስተም ነበረው። 5 የውጭ መንገዶችና 4 የውስጥ መንገዶች ነበሩት። ይህም ጥቃት ቢደርስም አውሮፕላኖች መብረራቸውን እንዲቀጥሉ ያስችላል። የተራራው በሮች የተሰሩት የኒውክሌር ፍንዳታ ቢከሰት እንኳን ግፊቱን ወደ ጎን እንዲያሳልፉ ተደርገው ነው። በተጨማሪም አውሮፕላኖቹ በቀጥታ ከተራራው ሆድ ውስጥ ተነስተው ወደ አየር እንዲበሩ የሚያስችል 5 የመሩጫ መንገዶች ነበሩት። ዛሬ ላይ ይህ ምሽግ በዓመት ከ150 ሺህ በላይ ጎብኚዎችን ይስባል። ዤልጃቫ የሰው ልጅ ለጦርነት ዝግጅት ምን ያህል ዋጋ እንደሚከፍል ትልቅ ማሳያ ነው። ነገር ግን ይህ ግዙፍ ተራራ እንኳን ለዘላለም ሊጠብቃቸው አልቻለም። የትኛው እጅግ አስገርሞታል? የሆቴሉ ሚስጥር? የተራራው ጥልቀት? ከታች በኮሜንት ጻፉልኝ። ሶስተኛ የኒውክሌር ቦምብን የሚበላው ተራራ ቼን ማውንቴን ኮምፕሌክስ ኮሎራዶ አሜሪካ። ከኮሎራዶ ስፕሪንግስ ከተማ 10 ማይል ርቀት ላይ ከቼን ማውንቴን ተራራ በታች 2000 ጫማ ጥልቀት ላይ አንድ ምሽግ አለ። ነገር ግን ይህ ምሽግ እንደ ሌሎቹ አይደለም። ይህ ምሽግ አሁንም ይሰራል። ወደ ውስጥ ለመግባት በርካታ የደህንነት ምርመራዎችን ማለፍ ያስፈልጋል። ከዚያም ግዙፉን በር ታያላችሁ። 23 ቶን ይመዝናል። 3 ጫማ ውፍረት አለው። በአደጋ ጊዜ በ20 ሰከንድ ውስጥ ይዘጋል። ከቀዝቃዛው ጦርነት ወዲህ ይህ በር ለአንድ ጊዜ ብቻ ተዘግቷል። ውስጥ ከገቡ በኋላ በድምሩ 5.1 ኤከር ስፋት ላይ የተሰሩ 15 ህንፃዎችን ያያሉ። ምን ያህል ኃይል መቋቋም ይችላል? እስከ 30 ሜጋቶን የሚደርስ ፍንዳታ። ይህም በሂሮሺማ ከተጣለው ቦምብ 2000 እጥፍ ይበልጣል። ውስጡ ግን ወታደራዊ ተቋም ብቻ አይደለም፣ አንዲት ትንሽ ከተማ ናት። በየቀኑም ከ350 እስከ 580 ሰዎች እዚህ ይሰራሉ። የአካል ብቃት ክፍል አለ፣ ክሊኒክ አለ፣ የጥርስ ህክምና ክፍል አለ፣ ቤተ መቅደስ እንኳን አለ። በአደጋ ጊዜ የአካል ብቃት ክፍሉ ወደ ሆስፒታል ይለወጣል። በዚህ ምሽግ ውስጥ አንድ ሰብዌይ ሬስቶራንት አለ። ሰራተኞቹ በቀልድ በዓለም ላይ በጣም ደህናው ሰብዌይ ይሉታል። ለምን? ዓለም ብትጠፋ አሁንም ሳንድዊች ማግኘት ትችላለህና። ቼን ማውንቴን ኮምፕሌክስ ዛሬ ላይ በአሜሪካ ስፔስ ፎርስ ቁጥጥር ስር ነው። እንደ ተጠባባቂ የትዕዛዝ ማዕከል ሆኖ ያገለግላል። በየቀኑ በመቶዎች የሚቆጠሩ ሰራተኞች ይሰሩበታል። ለህዝብም ክፍት አይደለም።
ሁለተኛ ዘፍሬምባከር ወይንም በርሊን ጀርመን። ቁጥር 2 ትልቁ አይደለም፣ ጠንካራውም አይደለም፣ ነገር ግን በዚህ ዝርዝር ውስጥ እጅግ በስነ ልቦና የሚረብሽ ነው። ፎሬንባንከር በ1945 የሺህ ዓመቱ ራይክ ወይንም ሶስተኛው ሬክ እየፈራረሰ ነበር። ቀይ ሰራዊት በርሊንን በመዝመት ላይ ነበር። ከራይክስ ቻንስልሪ ህንፃ በታች ትልቅ ቦታ ላይ አዶልፍ ሂትለር ወደ መጨረሻው አድራሻው ገባ። ባለ 2 ፎቅ የኮንክሪት ኮምፕሌክስ ከመሬት በታች 55 ጫማ ላይ የተቀበረ። እንደ ቪቮስ ለቅንጦት አልተሰራም ነበር፣ መቃብር ነበር። ጣራዎቹ ዝቅተኛ ነበሩ። አየሩ የቆየ ነበር። እናም የሶቪየት መድፍ የማያቋርጥ ድምፅ በግድግዳዎች ውስጥ ይሰማ ነበር። ይህ ምሽግ ጦርነትን ለማሸነፍ ሳይሆን የማይቀረውን ለማዘግየት የተሰራ ነበር። አስደናቂው ቅጽበት እዚህ በዚህ ጠባብ ሳሎን ክፍል ውስጥ ኤፕሪል 30 1945 ይህን ሁሉ የጀመረው ሰው ሕይወቱን አጠናቀቀ። ምሽጉ ዓላማውን ፈጸመ። እስከ መጨረሻው ቅጽበት ድረስ ጠበቀው። ነገር ግን ብዙም ያልታወቀ እውነታ ከጦርነቱ በኋላ አጋሮቹ ወይንም አሊያንስ የኒዮ ናዚ መቅደስ ይሆናል በሚል ፍርሃት ሊያፈርሱበት ሞከሩ። በቦምብ አፈነዱት። በውሃ ለማጥለቅለቅ ሞከሩ። ነገር ግን የተወሰኑ ክፍሎች አሁንም እዚያው አሉ፣ ከመሬት በታች በመኪና ማቆሚያ ቦታ ስር ተቀብረው። በታሪክ ውስጥ በጣም ኃያል የነበረው ምሽግ የሂትለር ሞት የተመለከተው አሁን ሰዎች ፎልክስዋገን መኪናቸውን የሚያቆሙበት ቦታ ነው። ከእግራቸው በታች ስላለው ጨለማ ምንም ሳያውቁ ይህ ምሽግ ሞቷል። ነገር ግን ቀጥሎ የምናየው ደግሞ በሕይወት ያለ ነው። የዓለም መጨረሻ መሸሸጊያዬ ነው የምትሉት በኮሜንት እቅዳችሁን ጻፉ። እንደምናውቀው ምናልባት ከሁሉም የተሻለው መሸሸጊያ እስካሁን አልተገነባም። የእርሶም ሊሆን ይችላል። የዓለም ፍጻሜ ዘር ማከማቻ ስቫልባርድ ግሎባል ፊድ ቮልት ኖርዌይ። በአንደኝነት ላይ የምናገኘው ይህ ቦታ የመጨረሻ ባንክ ነው። አገር የራሳቸውን ዘር እዚህ ያኖራሉ። እንደ ዋስትና ፖለቲከኞችን አይጠብቅም፣ ገንዘብን አይጠብቅም። ከሰሜን ዋልታ 1200 ኪሎ ሜትር ርቀት ላይ በኖርዌይ ስቫልባርድ ደሴቶች ላይ ከበረዶ በታች ተቀብሮ የሚገኝ አንድ ምሽግ አለ። ከውጭ ሆኖ ሲታይ ምንም የማይመስል ነገር ነው። ነገር ግን ይህ ቦታ የሰው ልጅ የወደፊት ተስፋን ይዟል። የዚህ ታሪክ መጀመሪያ በ1980ዎቹ ነው። የኖርዲክ ሀገራት የእጽዋት ዘሮችን ለመጠበቅ አንድ አዲስ ሀሳብ አመጡ። በስቪልባር ውስጥ በነበረ የተተወ የከሰል ማዕድን ቁፋሮ ውስጥ ዘሮችን ማከማቸት። ለምን እዚህ ጋር? ምክንያቱም ከመሬት በታች ያለው ዘላለማዊ በረዶ ወይንም ፔርማፍሮስት ዘሮቹ ሳይበላሹ ለዘመናት እንዲቆዩ ያስችላል። ምሽጉ ከተራራው ውስጥ 120 ሜትሮች ርቀት ላይ ይገኛል። 100 ሜትር ርዝመት ያለው ኮሪደርና 3 ትላልቅ ክፍሎች አሉት። በድምሩ 16000 ካሬ ጫማ ስፋት ያላቸው። ውስጡ ያለው የሙቀት መጠን ኔጌቲቭ 18 ዲግሪ ሴንቲግሬድ ነው። ከላይ ያለው ዘላለማዊ በረዶ ግን ኤሌክትሪክ ቢቋረጥም ዘሮቹ እንዲቀዘቅዙ ያደርጋቸዋል። እያንዳንዱ የዘር ናሙና በአሉሚኒየም ከረጢት ውስጥ ታሽጎ በሳጥኖች ውስጥ ይቀመጣል። እስከ 4.5 ሚሊዮን የዘር ናሙናዎችን ማከማቸት ይችላል። እያንዳንዱ ናሙና በአማካይ 500 ዘሮችን ይይዛል። ዛሬ ላይ ከ1.3 ሚሊዮን በላይ ናሙናዎች አሉት። ይህም ከ13000 ዓመታት የእርሻ ታሪክን ይወክላል። እንደ አውሮፓውያኑ የዘመን አቆጣጠር በ2015 የሶሪያ ጦርነት በነበረበት ወቅት በአሌፖ ከተማ የሚገኘው ዓለም አቀፍ የዘር ባንክ አደጋ ላይ ወደቀ። ጦርነቱ ሊያጠፋው ተቃርቦ ነበር። ተመራማሪዎች ወደ ስቪልባር ሄደው ከዚህ ቀደም ያስቀመጡትን ዘሮች አውጥተው ወደ ሌላ ቦታ አዛወሩም። ለመጀመሪያ ጊዜ ምሽጉ ዓላማውን ፈጸመ። ዛሬ ስቫልባርድ ግሎባል ፊድ ቮልት ከ1.38 ሚሊዮን በላይ የዘር ናሙናዎችን ይዟል። የጓቲማላ የበቀሎ ቅድመ አያት ዘሮች፣ ከኒጀር የማሽላ ዘሮች፣ ከስፔን የኦሊቭ ዘሮች ሁሉም በበረዶ ውስጥ ተጠብቀው ይጠባበቃሉ። እናም አንድ ጥያቄ ቀርቷል። ዓለም ብትጠፋ እነዚህ ዘሮች ሰው ልጅን እንደገና መመገብ ይችላሉ? መልሱ አዎ። ነገር ግን አንድ ችግር አለ። የአየር ንብረት ለውጥ ራሱን ችሎ የሚያውቀውን ይህን ምሽግ እየተፈታተነው ነው። ሰዎች ከላይ ዓለም ሲቃጠል በታች ለመቀመጥ ይገባሉ። ግን እውነቱ ምንድን ነው? መውጫ ያለው ታች ምድር ቦታ መቃብር አይመስልም። እንደሚያድን የተሰራ ግን ምናልባት የመጨረሻ መቀመጫ።
ባንከሮች መቃብርም ሊሆኑ ይችላሉ፣ መዳንም ሊሆኑ ይችላሉ። ነገር ግን አንድ ነገር ግልጽ ነው። እነዚህ ሕንፃዎች ሰው ልጅ ምን ያህል ይፈራል እናም ምን ያህል ለመኖር ይጣጣራል። እንዲሁም እንደነዚህ ያሉ የሚስጥር ታሪኮችን የሚወዱ ከሆነ ላይክ አድርጉም፣ ሰብስክራይብ አድርጉም። እናም ይህ ቪዲዮ ከጓደኞቻችሁ ጋር አጋሩም። ምክንያቱም ቀጣይ ቪዲዮዎቻችን ወደ ሌላ ሚስጥራዊ ዓለም ይወስዳችኋል።